ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? የዩቲዩብ ሰብስክራይብ እንዳትረሱ። እንዴት ናችሁ? በተረፈ ጤና ስራ ሁሉ ሰላም ነው። እኔ ጋር ሁሉ ሰላም፣ እግዚአብሔር የተመሰገነ ይሁን። ደግሞ እኔ አዲስ ነኝ፣ ቲክቶክ ምሽ ቲክቶክ ዩቲዩብ አዲስ ነኝ። ሰብስክራይብ አድርጉ ፕሊዝ የማዳም ቅመሞቼ። ዛሬ ገቶ አብረን እንሰራለን። ኑ ወደ ገቶ ጎ። መጀመሪያ እንቁላል እንጨምራለን። እኔ አራት እንቁላል ነው የምጨምረው። እናንተ የተፈለጋችሁን ያኔ ሁለትም ሶስትም ይሁን መጀመሪያ ይሻላል። እሺ ያኔ አራት በቂ አይደለም። እሺ እና ከዛ በኋላ በደንብ ሚክስ ታደርጋላችሁ። ያ እያያችሁ በቶ ያማረ ማዳሟ ይሽታል። ሁሉም ነገር ይፈካ መጣች ስሩ። በጣም ነው የምጣፈጠው። እኔ ደግሞ በሎሚ ነው የምወደው። ሌሎቹ ምን ይጨምራሉ? ወተት ይጨምራሉ፣ ምሪንዳ ይጨምራሉ። ሁሉም ነገር ይሆናል። በውሃም ይሰራል፣ ግን እኔ ሎሚ ነው የምወደው። በጣም ነው የሚጣፈጠው። መጀመሪያ እንደዚህ በጣም ሚክስ ታደርጋላችሁ እንቁላል። ከዛ በኋላ አንድ ኩባያ ስኳር እጨምራለሁ። አሁን ስኳር ልጨምር። አንድ ኩባያ ስኳር። ከዛ በደንብ ሚክስ ያን ስኳር እስከሚፈጨት ድረስ እንደዚህ። እሺ ከዛ በኋላ ሁሉም ነገር ትጨምራላችሁ። ምንድነው አሁን የሚያስፈልገው? ይሄ ቫኒሊያ የትንሹ ማንኪ 2 ይበቃል። ይሄ ደግሞ የሐሙድ ልጣጭ። ኦኬ። ከዛ በኋላ በደንብ ሚክስ ታደርጋላችሁ። ኦኬ። እንደዚህ ከሰራን በኋላ ዱቄት ያስፈልጋል። ይበቃል። እንደዚህ አሁን የሚያስፈልገው ዘይት ደግሞ አንድ ኩባያ ወይም ነውስ ያኔ ግማሽ። እኔ ግማሽ ነው የጨመርኩት። ትንሽ ሞቅ ይላል ያኔ ማፊ ምሽክለ። እንደገና ሚክስ በደንብ ተቀላቀሉ። ገቶ ያማረ ሰርታችሁ መብላት ትችላላችሁ። ሴትዋ ደግሞ እንዴት ከሆነ ወይም ካሜራ ካለ ወይም ሴትዋ ፈቃደኛ ካልሆነ እንዳትስሩ፣ መጥፎ ነው። እሱ አልወድም ማለት ነው። ያኔ ራሷ ታቃብዳለች እሷ ማለት ነው። ስለዚህ መጀመሪያ ጠይቁ። እሷ እሺ ካል ትሰራላችሁ። ቀላል ነው። አሁን ደግሞ ዱቄት ያስፈልጋል። ዱቄት ከፈለጋችሁ 2 ይበቃል። ከ2 በታች አይበቃም። 3ም ይሁን 4ም ይሁን ያኔ ትልቅም ትንሽም ትሰራላችሁ። ኦኬ። አንድ እኔ 4 እሰራለሁ። 2 አባዬ 3 4 ይበቃል። አሁን ደግሞ በደንብ ያኔ ዱቄት እስከ ደግሞ ምንድነው የምጨምረው? ሎሚ ከጨመረን በኋላ ይበቃል። ሌላ ነገር አያስፈልግም። መጀመሪያ እንደዚህ በደንብ ሚክስ ታደርጋላችሁ። ከዛ በኋላ ሎሚ ነው የምጨምረው። እናንተ ሎሚ ይሁን ምርንዳም ይሁን ውሃም ይሁን ሁሉም ይሰራል። ይሄ ሎሚ ነው። በነዚህ ሚክስ ታደርጋላችሁ። ለምን በኋላ ኬኩ ነፍ ብሎ አይነሳም። ያኔ በጣም ያስፈልጋል። ኦኬ። ሎሚ አንድ ኩባያ ግማሽ ወይም 2 ፈለግሽ ነው። እኔ አንድ ግማሽ ነው የጨመርኩት።
መብላት ይቻላል። በጣም ነው የሚጣፍጠው። ደግሞ ቫይታሚን ነው፣ ሁሉም ነገር አለ። ደግሞ ማዳሞ ቤት ምንም አይጠፋም፣ ሁሉም ነገር ሞልቶ። መጀመሪያ እሱ ጥሩ ይሁን። እሷ መጥፎ ከሆነ ይሄ ገብቶ ይቀርና ይሄ እነሱ ከበዘልን ግማሹ እናንተ ስትበላ ጊዜ እሷ ደም ይፈላል። ስለዚህ መጀመሪያ እሱ ጥሩ ከሆነ ምን ትሰራላችሁ? እንደ እናት ናት። እኔ እግዚአብሔር ይመስገን የኔ ማዳሞ በጣም ጥሩ ናት። ለዛ ነው ጥሩ ቀን ለሰራው ተመስገን። እንደዚህ ይመስላል። ከዛ በኋላ አሁን ቤኪንግ ፓውደር ይሄ ደግሞ 2 ነው። እሱ አይነት የሚፈልገው ከ2 በላይ አይፈቅድም። ትንሿ ማንኪ ማለት ነው። ትንሽ ጨምር፣ ከለር ያወጣል። ሁሉም ነገር በደንብ ሚክስ ታደርጋላችሁ። ከዛ በኋላ ነው የሚያመራው። በጣም ነው የሚፈልገው ሚክስ ማለት ነው። ያኔ ተቀላቀሉ ሁሉም ነገር አያችሁ እንዴት እንደሚያምር። አያችሁ እንዴት እንደሚያምር። ከዛ በኋላ ደግሞ ይሄ ሳይንዬ ትንሽ ዘይት ጨምሬያለሁ። ትንሽ ዱቄት ጨምረሽ እንደዚህ ታደርጊያለሽ። እንደዚህ ታደርጊዋለሽ። ከዛ በኋላ ይሄንን ትጨምሪያለሽ። ዱቄቱ ኦኬ አለቀ። ከዛ በኋላ ፖሮን ትጨምራላችሁ። ፖሮን ደግሞ ብዙም አይቆይም፣ ተኩል ሰዓት ይበቃል። ከዛ በኋላ እሳቱ ታጠፋላችሁ። ትንሽ እስከሚበርድ ድረስ ታስቀምጣላችሁ። ከዛ በኋላ ታወጣላችሁ። በጣም ነው የሚያምረው የሚጣፈጠው። ደግሞ ቫይታሚን አለ። የአረብ አገር ምግብ መስራት ካልቻላችሁ ደግሞ ኮሜንት ላይ አስቀምጡ። ሁሉንም አሳያችኋለሁ እኔ። እሺ ይሄንን ይመስላል የኔ ውዶች። ላይክን፣ ኮሜንትን፣ ሰብስክራይብ አድርጉ። ደግሞ ሰብስክራይብ አድርጋችሁ በኋላ ኮሜንት ላይ አስቀምጡ። እሺ እኔ ሰብስክራይብ አድርጌያለሁ፣ ስለዚህ አንቺ መልሽልኝ ብላችሁ ጻፉ። ማርያምን ሁሉንም እኔ መልሳለሁ። ጻፉልኝ፣ ኮሜንት አስተያየት ስጡኝ። እንደዚህ ነው ወይስ እንዴት ነው እናንተ የምትሰራው? ካወቃችሁ ነገሩን፣ ካላወቃችሁ ደግሞ እንደዚህ ስሩ። እሺ አሁን ጨርሻለሁ። ይሄንን ይመስላል ጋቶ። በጣም አመሰግናለሁ የኔ ተከታታዮቼ፣ ሁላችሁንም ሰብስክራይብ አድርጉ። ባይ ባይ። አመሰግናለሁ።